ከመግባታችን በፊት የስታዲየሙን ዙሪያ ላሳያችሁ። አርሰናል እንግዲህ የተመሰረተው በ1886 ዓመተ ምህረት በስኮትላንዳዊው ዴቪድ ዳንስኪን እንደሆነ የኋላ ታሪኩ ይናገራል። እንዲሁም ደግሞ ሌሎችም በዛ ሰዓት የጦር መሳሪያ ፋብሪካ የነበሩ ሰራተኞች ተሰባስበው የመሰረቱት ነው። እንግዲህ ክለቡ የመጀመሪያ ጨዋታውን የሚያደርገው በታህሳስ 11 1886 ዓመተ ምህረት በኢስተርን ወንደረርስ በሚባል አካባቢ እንዳደረገ ጨዋታውን ተጽፏል። በዚያ ጊዜ እንግዲህ 6-0 አሸንፎ በርካታ የለንደን ደጋፊዎች ትኩረት ለመሳብ ችሏል። አርሰናል ይሄ ብቻ አልነበረም። በእንግሊዝ እግር ኳስ ሊግ ውስጥ ለመሳተፍ የመጀመሪያው የደቡብ እንግሊዝ ክለብ የሆነው አርሰናል በሀገሪቱ ከፍተኛ ዲቪዚዮን ውስጥ ከ1919 ዓመተ ምህረት ጀምሮ ሳያቋርጥ በመጫወት ረጅሙን ጊዜ ያስቆጠረ አንጋፋ ክለብ ነው ማለት ነው። እንግዲህ የክለቡ ታሪክ እጅግ በጣም ሰፊ፣ በርካታ ድሎችን የተቀዳጀበት ነው። እጅግ በጣም በርካታ ዋንጫዎችንም አንስቷል። ታሪኩ በጣም ሰፊ ነው። የአርሰናልን ስታዲየም ከመጎብኘታችሁ በፊት እንግዲህ በስታዲየሙ ዙሪያ ላይ የምታያቸው 3 ወሳኝ የአርሰናልን ታሪክ ከቀየሩ ተብለው ከሚታሰቡ መካከል አንደኛው የቴሪ ሄነሪ ሐውልትን ታገኛላችሁ ማለት ነው። እንግዲህ ቴሪ ሄነሪ ከ1999 እስከ 2007 ዓመተ ምህረት እዚህ ክለብ ውስጥ ቆይቷል። በዚህ ክለብ ቆይታው ደግሞ የምንጊዜውም እስካሁን ድረስ የምንጊዜውም የክለቡ ጎል አስቆጣሪ ተብሎ ነው ክለቡ በታሪኩ የሚያስታውሰውና የክለቡንም ታሪክ ጎል በማግባት በከፍተኛ ሁኔታ ቀይረዋል ከተባለ ተጫዋች መካከል ግንባር ቀደሙ ሄነሪ ነው ማለት ነው። ለዚህም እንግዲህ በ377 ጨዋታዎችን ተሰልፎ ከዛ ውስጥ 228 ጎሎችን አስቆጥሯል ማለት ነው። እንግዲህ ከዛ በኋላ ወጥቷል። ከዛ ግን ለአጭር ጊዜ ወደ አርሰናል ተመልሶ ነበር። በዛ ጊዜ ደግሞ ሌሎች ተጨማሪ 2 ጎሎችንም አግብቷል ማለት ነው። በዚህ እንግዲህ የምንጊዜም ከፍተኛው ጎል አስቆጣሪ ተብሎ ዛሬ ድረስ አርሰናል ስታዲየሙንም ከመጎብኘታችሁ በፊት እንግዲህ እንደዚህ ሐውልቱ ተሰርቶ ይጎበኛል ማለት ነው። የአርሰናል ስታዲየም ጉብኝታችን በይፋ ጀምሯል ማለት ነው። አሁን ወደ ሜዳው እየገባ ነው፣ ወደ አርሰናል ሜዳ።